ወጣቶች ከብድርና ከፍቅር ሽሽት ሊጠለሉባቸው የሚችሉባቸው ሁለት ቦታዎች እስር ቤትና መርከበኝነት ነው የሚል የቆየ ባህል አለ። ስኮትላንዳዊ ወጣት አሌክዛንደር ሲልኪርክም የመረጠው ይህንኑ ነበር። በትውልድ መንደሩ የተከሰሰበትን የወጣት ጥፋተኝነት ክስ ሽሽትም የመረጠው መርከበኝነትን መሆን ነው። ቤተሰቦቹ እንኳን ባለጸጋና የጫማና የቆዳ ውጤቶች ማምረቻ ባለቤቶች ናቸው። ልጃቸው ሲልኪርክ ግን አንድ ቦታ አርፎ መቀመጥ የማይሆንለት አምባጓሮ የሚቀናው ጀብደኛ ወጣት ነው። ገና በ15 ዓመቱ ነበር መርከብ ላይ ወጣው። ኋላ ላይ ከአንዱ መርከብ ወደ ሌላው መርከብ ሲልም ቆይቶ እንደ ጎርጎሮሲያኑ የዘመን አቆጣጠር 1703 ላይ በ27 ዓመቱ ሲንክ ፖርትስ የተባለችው መርከብን በብራዚል የባህር ጠረፍ በኩል ወደ ደቡብ እያቀናች ሳለች በዋና የባህር ጉዞ መሪነት ቡድኑን ተቀላቀለ። የአርጀንቲናን የደቡባዊ ጫፍ የባህር ጠረፍ ካካለሉ በኋላ በቺሊ የባህር ጠረፍ በኩል ወደ ሰሜን አቀኑ። ሆኖም ግን የመርከቢቷና የመርከበኞቹ ሁኔታ እጅግ አደገኛ ሁኔታ ላይ ነበር። የጫኑት ስንቅ ተመናምኗል። በዛ ላይ ደግሞ በሽታም ታክሎበት ጉዟቸውን ሲጀምሩ ከነበሩት 92 መርከበኞች መሃል አሁን መርከቢቷና የቀሩት 42ቱ ናቸው። መርከቢቱ በአደገኛ ሞገድ እየተናጋች ነው። ከሁሉም በላይ ደግሞ የመርከቢቱ ዋና አካል ክፉኛ በምስጥና በተባይ የመበላቱ ጉዳይ ሁኔታውን እጅግ አሳሳቢ አድርጎታል። በዚህ አስቸጋሪ ሁኔታ ውስጥ እያሉ ነበር በመስከረም ወር 1704 ላይ የዮሃን ፈርናንዴዝ ደሴት ከአድማሱ ጥግ የተመለከቱት። ካፕቴን ስትራንግ ሊንድ ከጉዞ ድካምና ፍርሃት ለአፍታም ቢሆን ረፍት ቢያገኙ በሚል በደሴቲቱ ላይ እንዲያርፉ አዘዘ። ሲንክ ፖርትስ ዮሃን ፈርናንዴዝ ደሴት ላይ መልህቋን ጣለች። የደሴቲቱ ላይ እረፍታቸውን ለአፍታ ያክል ነበር። ካፕቴን ስትራንግ ሊንድም ቶሎ ጉዟቸውን እንዲቀጥሉ ይፈልጋል። መርከቢቱ መልህቋን እንድታነሳ አዘዘ። ይሄኔ ግን ባለታሪካችን አሌክዛንደር ሲልኪርክ ተቃውሞን አሰማ። በማዕበል የተንገላታችውንና ተባይ ያነከታትን እቺን መርከብ ለጉዞ አደገኛ ነች ሲል ተቃወመ። እዚሁ ሆነን ሌላ መርከብ እስኪመጣ እንጠብቅ ሲል ካፕቴኑንና ጓደኞቹን ተማጸነ። ሰሚ ግን አላገኘም። ሁሉም ጉዞውን ለመቀላቀል ፈልገዋል። በዚህ ላይ ደግሞ ካፕቴኑ እንደሚያውቀው የሲልኪርክ አስቸጋሪና ችግር ፈጣሪ ቢጤ ነው። በመሆኑም ንትርክ ሲበዛ ካፕቴኑ ሲልኪርክን የተወሰኑ ቁሳቁሶችን ይዞ እዚሁ ሰው አልባ ደሴት ላይ እንዲቆይ ውሳኔ በመስጠትም መርከቢቱን ለጉዞ አሰናዳው። ሲልኪርክን በአቋሙ ጸና። ጥቂት ቆይቶ ግን ብቻውን ደሴቱ ላይ ቀርቶ መርከቢቷ ጥላው ስትሄድ ሲያይ ሐሳቡን ቀይሮ ወደ መርከቢቱ እየሮጠ ይጣራ ጀመር። ማንም ግን ሊሰማው የፈለገ የለም። ብቻውን በካርታ ላይ ነጥብ ቦታ ላይ ያለች ሰው አልባ ደሴት ላይ ጥለውት ሄዱ። በመጀመሪያዎቹ ቀናትና ወራት ቁጭት ውስጡን ይበላው ጀመር። አንዳችም ሰብአዊ ፍጡር በሌለበት ለብቻው ደሴት ላይ ብቻውን ቀርቷል። በአካባቢው የሚሰማው የነፋስና የባህሩ ሞገድም ድምጽ ብቻ ነው። ምናልባትም መርከብ ሲመጣ ባይ በሚልም ውሎ አዳሩን በባህሩ ዳርቻና ቀለቡንም ከዚያው አደረገ። ሲልኪርክ ወደ አድማስ ቢያማትርም ግን አንዳችም መርከብ በውቅያኖሱ ላይ አልታየም። ሐዘንና ትካዜ በረታበት። ከአንድ ጊዜ በላይም ራሱን ለማጥፋት አስቧል። ይሁንና የመኖር ተስፋው አንድ ቀን ከሰው ልጅ አምባ የመቀላቀል ህልሙ ጨርሶ ግን አልሞተም። እናም ደግሞ ዛሬን በህይወት መቆየት እንዳለበት ነው የሚረዳው። ሲልኪርክ ከመርከቡ ላይ ቁሳቁሶችን ይዞ ነበር ደሴቱ ላይ የከተመው። ሽጉጥ፣ ጥይቶችን፣ ባሩድ፣ ልብስ፣ የመተኛ ቁሳቁሶችን፣ ቢላዋ፣ መጥረቢያ፣ ለጥቂት ቀናት የሚቆይ ምግብ፣ መጠጥ፣ ትንባሆ፣ መጽሐፍ ቅዱስ፣ የአቅጣጫ ጠቋሚ መሳሪያዎችና የሻይ ማፊያ። ሲልኪርክ እነዚህን ቁሳቁሶች ይዞ አድማስ ላይ ቢያፈጥም ነገር ግን የመርከብ ደብዛው የለም። ውቅያኖስም ጭው ብሏል። ባህሩም ባዶ ነበር። ጀልባ ነገር ሰርቶ በአቅራቢያው ወዳለች ሰው ወደ ሰፈረባት ቫለሪ ፓይስ ወደ ሴት ለመቅሰፍ መሞከረ ደግሞ አይታሰብም። በስተሰሜን 960 ኪሎ ሜትር ያክል ትርቃለችና። እናም አሌክዛንደር ሲልኪርክ የያዘው ምግብና መጠጥ እየተመናመነ ሲሄድም ያለው ተስፋ ምንድን ነው? ምንም ቢሆን ምን ዛሬን በህይወት መቆየት ይኖርበታል። አሌክዛንደር በባህር ዳርቻ ቆይታው የያዘው ስንቅ ሲያልቅበት የባህሩ ሞገድ ወደ ባህሩ ዳርቻ ጠርጎ የሚያመጣቸውን አነስተኛ የባህር እንስሳትን በመመገብ ላይ ቆየ። የደሴቲቱን የተወሰኑ ቦታዎችም ሲያስስ ለመጠጥነት የሚውል ውሃ በማግኘቱ እድለኛ ነው። ከዚህ በተጨማሪም ስጋቸውን አድኖ ሊበላቸው የሚችል ሲል የተሰኙ እንስሳትና ፍሬያቸው የሚበላ የተለያዩ ዛፎችንም አገኘ። አሌክዛንደር ከዚህ በፊት የእሱ አይነት እጣ የደረሳቸው ታሪኮችን ያውቃል። ከነሱ አንጻር የሱ ደሴት ላይ ያለው በረከት እጅጉን የተሻለ ነው። ለምሳሌ ያክል ፔድሮ ዲ ሳርኖ የተባለ ሰው ታሪክን ጠንቅቆ ያውቃል።
ዲሳርኖ ምንም አይነት የሚጠጣ ውሃ የሌለበት ደሴት ላይ ነበር ለ7 ዓመታት ያክል ብቻውን የቆየው። የሚጠጣ ውሃ ሊያገኝ ስላልቻለም የኤሊዎችን ደም እየጠጣ ነፍስና ስጋውን ሊያቆይ ቢችልም በስተመጨረሻ ግን አብዷል። ሌሎችም ቢሆኑ በሱ ደሴት ካለው ባነሰ ነገር ለዓመታት መቆየት መቻላቸውን ያውቃል። ስለዚህም ደግሞ ትንሽም ቢሆን መጽናኛ ነገር አለው ማለት ነው። አሌክዛንደር አንደኛ ድምጽ በመፍራት የደሴቲቱን ውስጣዊ ክፍል ለመፈተሽ አልደፈረም። ኋላ ላይ የዛፍ መገንደስ መሆኑን የተገነዘበው ግዙፍ አስፈሪ ድምጽም የአንዳች አደገኛ አውሬ ድምጽ መስሎት ለወራትም በፍርሃት ተሸብሯል። አንድ ወቅት ላይ ግን እጅግ በርካታ የባህር እንስሳት ሲላ የተሰኙ እንስሳት ከባህር ወጥተው በባህሩ ዳርቻ ላይ አስፈሪ ጩኸታቸውን ሲያሰሙ ሳይወድ በግድም ወደ ደሴቲቱ ውስጣዊ ክፍል ለመግባት ተገደደ። ይህኔ ነው ከባህሩ ዳርቻ ይልቅ እዚህ የተሻለ ነገር እንዳለ የተገነዘበው። በተለይም የዱር ፍየሎቹ። እዚህ ጋር ለአፍታ የባለ ታሪካችንን ታሪክ እንክታና ጥለውት የሄዱት ጓደኞቹን ታሪክ ደግሞ እንቃኝ። በእርግጥም የሲልኪርክ ስጋት ትክክል ነበር። መርከቢቱ ከአንድ ወር የባህር ጉዞ በኋላ በፔሩ የባህር ወደብ ላይ ሰጠመች። ብዙዎቹም እዛው ሰምጠው ሞቱ። ካፕቴኑን ጨምሮ የተቀሩት አቅራቢያቸው ወደምትገኝ ደሴት ለመድረስ ቢችሉም እዛው ባሉበት 14 ያክሉ ሞቱ። የተረፉት የጠረፍ ጠባቂዎች እጃቸውን ሰጥተው 8ቱ ሊማ ውስጥ ታሰሩ። በዘመኑ እንግሊዝና ስፖኝ ቀንደኛ ባላንጣዎች በመሆናቸው በስፖኞች እጅም እስረኞች አሰቃቂ ቅጣት ደረሰባቸው። ካፕቴኑ ከእስር አምልጦ ወደ እንግሊዝ መመለስ ቢችልም ጤናውና ሀብቱን አጥቶ እንደነበር ግን ይነገራል። መጀመሪያ አካባቢ ሲልክሪክ ፍየሎቹን በሽጉጥ ያድን ነበር። ጥይትም ባሩድም ሲጨርስ ደግሞ እያሳደደ ማደን ጀመረ። በእርግጥም ይፈታኝ ነው። እንደውም አንዴ የሚያድናትን ፍየል ሊያሳድድ ወድቆ ለገናት ራሱንም ስቷል። ከሞት ወይም ከከባድ ጉዳት የተረፈው የሚያሳድዳት ፍየል ላይ በመውደቁ ነበር። የሲልኪርክ ሌላ ፈተና አይጦች ነበሩ። ልብሱንና እግሩን እየበሉ አላስተኛ ብለውትም ነበር። ነገር ግን የሚያድናቸው ፍየሎች ስጋ እየሰጠ ያላመዳቸው ድመቶች ታደጉት እንጂ። ማለቂያ ያለውም የማይመስለው የብቸኝነት ጊዜም ሲልክሪክ ስሙንና ደሴቱ ላይ ያረፈባት ቀን በየዛፉ ላይ በመጽሐፉም ያሳልፋል። አንድ መዝናኛ እንደ ስፖርትም እያደረገ ፍየሎችን እያሳደደ የያዛቸውን ጆሮአቸውን በመቀንጠብም ምልክት እያደረገ ይለቃቸዋል። አንዳንዴም በግልገልነት የሚያገኛቸውን የዱር ፍየሎች ሲያድጉ ሮጠው እንዳያመልጡትም እግራቸውን በመጠኑ እያሰረ ይለቃቸው ነበር። ድብርቱን ለመክፈፍም ካረባቸው የፍየል ግልገሎች ጋር እየዘፈነ ቦርቋል። መንፈሱን ክፉኛ የተጫነው ብቸኝነት ከሁሉም በላይ የገፈፈለት ግን አዘውትሮ መጽሐፍ ቅዱስ ማንበቡ እንደነበር ነው የሚናገረው። ሲልኪርክ ሁሌም ከዚች ደሴት ለመውጣት እንደጓጓ ነው። ሁሌ በደሴቲቱ ከፍታ ቦታ ላይ ወጥቶ ባህሩን አሻግሮ ይመለከታል። ነገር ግን ምንም ነገር የለም። አንድ ቀን ግን ያልጠበቀው ነገር ተከሰተ። 2 መርከቦች መልህቃቸውን ጥለው ተመለከተ። ደስታውን መቆጣጠር አልቻለም። ወደ ባህሩ ዳርቻ እየሮጠ ሄዶ መርከቦቹን ሲያይም በድንጋጤ ከዋለ። የስፖኝ መርከቦች ናቸው። ስፖኞቹ ቢይዙት ደግሞ እጣው ያለምንም ጥርጥር ወይ ሞት ወይ ደግሞ በጨው ማውጫ ማዕድንም ውስጥ ባሪያ ሆኖ መቅረት ነው። ሸሸ። ሲልኪርክ እግሬ አውጭኝ አለ። ስፖኞቹ እየተኮሱ ተከተሉት። እንደ እጁ መዳፍ የሚያውቃት ደሴቲቱ ሸሸገችው። አሳዳጆቹ ፈልገው ሊያገኙት አልቻሉም። ከ2 ቀናት በኋላ ደሴቲቱን ለቀው ሄዱ። አጋጣሚው ለሲልኪርክ የማይረሳ ትምህርት ሆነ። ከዚያን ጊዜ በኋላ ከፍታ ቦታ ላይ ሆኖ የመርከቦችን ምንነት ሳያጣራ ወደ ባህር ዳርቻው መክነፍም እንደሌለበት ተሰማው። ሲልኪርክ በብቻው ደሴት ብቻውን ተገንጥሎ ዓመታት ተቆጠሩ። 2 ጎጆዎችን ሰራ። ልብሶቹ በማለቃቸው በልጅነቱ በአባቱ የቆዳ ውጤት ማምረቻ ውስጥም የቀሰመውን ዕውቀት ተጠቅሞ የቆዳ ሱሪ፣ ጃኬትና ኮፍያ ሰፋ። መኝታውንም በቆዳ ሱቦ ሞቅ ያለች ጎጆ ነበረችው። ልቡ ግን ሁሌም ባህሩን ተሻግሮ ከሰው የሚቀላቀልበትን ቀን እንደናፈቀ ነው። እናም አንድ ቀን 4 ዓመት ከ4 ወር ያክል ተነጥሎ ከቆየ በኋላ 2 መርከቦች ከሩቅ ተመለከተ። መርከቦቹ የእንግሊዝ መርከቦች መሆናቸውን ሲያረጋግጥም ወደ ባህሩ ዳርቻ ሮጦ እሳት አቀጣጥሎ ድረሱልኝ አለ። የመርከቦቹ ካፕቴን ጀልባ ልኮ ሲያጣራ ጺሙ የተንዠረገገና በሰው ናፍቆት የነደደው ሲልኪርክን አገኙት። ሲልኪርክ ከደስታው ብዛት መናገር ተሳነው። ከብቸኝነቱ የገለሉትን መርከቦችም የዱር ፍየሎችን እያደነ አስተናገዳቸው። ጉዞ ወደ ሀገር ቤት።
ሴልኪርክ ወደ ትውልድ ሀገሩ ወደ ስኮትላንድ ተመልሶ በተለይም ታሪኩ በመጽሔቱ ታትሞ ከወጣ በኋላ የብዙዎች መነጋገሪያ ሆነ። እሱ ግን የመንደሩ የቀን ተቀን ህይወት ደሴቲቱ ላይ በነበረው ወቅትም እንደ አንዳች ናፍቀው የነበረው የሰው አምባ ለመቀላቀል ህልሙ እውን ሆኖ ሲያገኘው ተራ ሆነበት። ብቻውን ዘግቶ መቀመጥ ያዘወትር ጀመር። ትዳር ቢመሰረትም የመንደሩ ህይወት አልተስማማውም ነበር። እናም ድሮኑ ሀገሬ ባህር ላይ ነው ብሎ መርከበኝነቱ ተመለሰ። ጥቂት ቆይቶም ከባህር ወርዶ እግሩ መሬት ሲረግጥም የመሰረተው ትዳር እንዳለ ሆኖ ለሁለተኛ ጊዜ አገባ። ብዙም ሳይቆይ ደግሞ እንደገና ወደ ባህር ተመለሰ። በዚያው ወቅት ግን ዳግም ወደ የብስ አልተመለሰ። በ1721 በ45 ዓመቱ የነበረባት መርከብም ላይ በተነሳ የቢጫ ወባ በሽታ አረፈ። እዛው ባህር ላይም ተቀበረ። የአሌክዛንደር ሴልኪርክ አስደናቂ ታሪክ ብዙዎች ጽፈውታል። ከሁሉም በላይ ግን ዳንኤል ዴፎ የሶስት ልጁን የጋብቻ ወጪ መሸፈኛ ገንዘብ ለማግኘት በማሰብ የሴልኪርክን ታሪክ መሰረት በማድረግ የጻፈው ዝነኛ ልብ ወለድ መጽሐፍም ሮቢንሰን ክሩሶ ዘመናትን የተሻገረ ታላቅ የሥነ ጽሑፍ ሥራም ሆኖለታል። እናም ከሮቢንሰን አንባቢዎች መካከልም አብዛኞቹ ከልብ ወለዱ ታሪክ ጀርባ ያለው ሴልኪርክን አያውቁትም። ለዚህም ነው በ1966 የቺሊ መንግስት ቱሪስት ካጠመደልኝ በሚል ሰበብ ከ300 ዓመታት በፊት ሴልኪርክ በብቸኝነት የቆየበት ደሴት ብሎ የሰየመው። ነገሩ ምጸት ይመስላል። አሁን ላይ ከአሌክዛንደር ሴልኪርክ ይልቅ ሮቢንሰን ክሩሶ ሕያው ነው። ለማካካሻ ያክል ግን ከዚያች ሴልኪርክ ከቆዘመችበት ደሴትም ራቅ ካለችው አንደኛዋ ደሴት የአሌክዛንደር ሴልኪርክ ደሴትም ተብላ ተሰይማለታለች።